በ10 ዓመት ታዳጊ ላይ የግብረ ሰዶም ወንጀል የፈጸመ ግለሰብ በጽኑ እስራት ተቀጣ። ረዳት ሳጅን ሳምሶን ሰለሞን ዘግቦታል። ረዳት ሳጅን አባይነህን የማየው ዝርዝሩን ያቀርበዋል። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 2 ቻይና ካምፕ ጠጠር መውጫ ተብሎ ከሚጠራው አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የሴቶችና ህጻናት ትምህርት ግንዛቤ ማስጨበጫ ቲም ኃላፊ ረዳት ኢንስፔክተር ቅድስት በቀለ እንደተናገሩት ተከሳሽ ሀብታሙ ተስፋዬ 18 ዓመት ወጣት ሲሆን የግል ተበዳይ በመንገድ ላይ በመሄድ እያለም ይዞት አይኑን በጨርቅ በማሰር የግብረ ሰዶም ወንጀል እንደፈጸመበት ገልጸዋል። የትምህርት ቤት ደብተር ለመቀበል ወደ ጓደኛው ቤት በመሄድ ላይ ያለ ተከሳሽ ሀብታሙ ተስፋዬ የተባለው በእጁ ሻርፕ በመያዝ የግል ተበዳይን በመከተል አይኑን በያዘው ሻርፕ ያስረውና አፉን አፍኖት መንገድ ይጀምራሉ። እየሄዱ እያለ ለውሃ መውረጃ የተዘጋጀ ትቦ መንገድ ላይ ያለ እዛ ውስጥ ህፃኑን ይዞት ይገባና የግብረ ሰዶም ወንጀል ይፈጽምበታል። ከተፈጸመበትም በኋላ ከአካባቢ ይሰወራል ተከሳሹ። የግል ተበዳይም ህፃኑ ለቤተሰቡ የተፈጸመበትን ድርጊት ተናግሮ ስለነበረ የግል ተበዳይ ቤተሰቦችም ለፖሊስ ያመለክታሉ። ህፃኑ ሕክምና እንዲያገኝ ወስደነዋል። ሕክምናውም ተደርጎለት ካለቀ በኋላ ሕክምና ማስረጃው ሲመጣ የፊንጢጣ መሰንጠቅ የሚል ሕክምና ማስረጃ ይመጣልናል። የአካባቢ ማስረጃ ተሰበሰበ፣ የሕክምና ማስረጃ ተሰበሰበ፣ የሰው ማስረጃ ተሰበሰበ። ምርመራችንን ካጠናቀቀን በኋላ ፖሊስ ካጠናቀቀ በኋላ ለሚቀጥለው ለአቃቢ ሕግ መዝገቡን አስተላለፈ። መዝገቡ የቀረበለት አቃቢ ሕግም መዝገቡን ከመረመረ ካየ በኋላ የሰው ማስረጃና ሕክምና ማስረጃ ካየ በኋላ ክስ መሰረተ ማለት ነው። የተከሳሽን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት በተከሳሽ ሀብታሙ ተስፋዬ ላይ በ16 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። ህብረተሰቡ መሰል የወንጀል ድርጊት ሲያጋጥመው ወንጀለኞች በህግ ተጠያቂ እንዲሆኑ ለማድረግ ለፍትህ ተቋማት አስፈላጊውን ትብብር እንዲያደርጉና የድርጊቱ ተጠቂ የሆኑ አካላት ወዲያውኑ ጥቆማ በማድረግ መከላከል አለባቸው ሲሉ ረዳት ኢንስፔክተር ትዕግስት በቀለ አሳስበዋል።